ለምንድን ነው የሰው አጥር ስር እየሄዳችሁ ዝም ብላችሁ የምትሸኑት? ፕሮባብሊ ዓለም ላይ ያለውን ነገር ሁሉ በመፍጠርና በመጠገን ዝለን ነው የሚሆነው። ቀጣይ ጥያቄ ለምንድን ነው ሴቶች ብቻቸውን ሲዝናኑ ልክፈል እያላችሁ የምታስቸግሩት? መክፈል ማስቸገር ሆነ ደግሞ ይህ ችግር ቢሆን ራሱ ሁሉንም ሴት አይወክልም። ቆንጆቹ ብቻ ነው የሚከፈልላቸው። ለነሱ ደግሞ ችግር የለም እናስቸግራቸዋል። ቀጣይ ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት? ለምንድን ነው መንገድ ላይ አላውቅም። በቃ የሆነ ኃይል አለ። ካልተመቸሽ ባልሰማ ማለፍ ነው። ቀጣይ ጥያቄ ለምንድን ነው ቺት የምታረጉት? ቪኤት የማግኘት እድሉ እያለኝ ዲኤክስ አልመርጥም። ይቅርታ ዲኤክሱን አቃጥየው ነው የሚሄደው። ቀጣይ ጥያቄ ለምንድን ነው ሴት ልጅ ዴት ለማድረግ ማታን የምትመርጡት? ቀን ስራ ስለምንውል። ቀጣይ ለምንድን ነው ጥፍራችሁ የምታሳድጉት? ለማከክ ነው የሚሆነው። ታዲያ ብሎን አይፈታበት። መልሶቹ እነዚህ ናቸው። የእነዚህ ልጆች ቪዲዮ ላይ ሜንሽን አታድርጉኝ። ኮልኮሌ ሴቶችን የማፈመስ ግዴታ የለብኝም እኔ። ወርቅን ከድንሾች ጋር እንዴት አሰባችሁት? ሲጀመር አንዳንዴ የወደቀ ነገርን ዝቅ ብሎ ማየትም ጥሩ አይደለም። ስንት እድሉን ያላገኙ ምስኪን ድንቾች አሉ በቀን 2 የሚጸልዩ። ከጀርባ ድንቾቹን የተከለ ወላጅን ጸጸት ውስጥ መክተት ተገቢ ነው? ቁጥርሽን ስጠይቅሽም ቢያልሽኝ ሰላም ተስፋዬ ነውሽ መሰለሽ? አንተስ ግሩም ኤርሚያስ ነውንክ መሰለ? ለምን ሮፍናን ብለህ ነው የምታስበው? ቁጥሯን ከአንድ አንስተኛልሽ ብለህ ለምን ስታንድ አፕ ኮሜዲ አትጀምሪም? ይሄን ያህል ቀልደኛ ከሆንሽ ግሩም ኤርሚያስ ሮፍናንን ስላልሆንኩ እኮ ነው ስልክሽን የጠየቅኩሽ። ሮፍናንም በሆንማ አባትሽ ነበር ፎቶሽንና ስልክሽን ይዞ ቤት የሚመጣው። እኔም ፎቶሽን አይና እቺማ ቀለኛ ናት ብዬ የግሩም ኤርሚያስና የሮፍናን ፎቶ የተለጣጠፈበትን ባጃጅ ገዝቼ እዚህ ውስጥ ሆና ህልሟን ትቀጥል ብዬ ምልክ። ሲጀመር እኔም የ20 ሴቶችን ስልክ እቀበላለሁ ብዬ አንድ ቀፍቶኝ ስለነበረ እሱን ለመምላት ነው እንጂ አንቺ ስልክ ሰጥተው የማይደወልላቸው አይነት ሴቶች አሉ። እንደነሱ ነሽ። ባትሰጪ ነው የሚሻለው። እኔም በሆን እንደዛ ነው ማለት። ዞሮ 23 ዓመት ሲያልፍሽ ስልክ አይደለም ደም መስጠት ስለምትጀምሪ ባጃጅ ያምራል ብለሽ መምጣት ሻከረ። ጭንቅላትሽንም ከሂውማን ሄሮ ጋር ነው እንዲያመጣሽው ልክ ያንተ ጭን ከሚኖክሲዲሉ ጋር እንደመጣው ስልኬን ስጠይቀኝ ሌሎች ምክንያቶች እንዳሉ ባንቺ የፈዘዙ አይኖች ውስጥ የሚታየኝ የአባትሽ ድካም ነው። አንቺን አሜሪካ ልኮ ፈረንጅ ጠብሳ ለኔም ያልፍልኛል ብሎ ይጠብቃል። ያ ሁሉ አልተሳካም። አንቺ ቲክቶክ ላይ መተሽ ከኔ ስርስር እያልሽ ለመፈመስ ትሞክሪያለሽ። እኔ ዲቤ ኮደ ቡቡ ደግሞ ቪዲዮ ሰራሁልሽ። ይሄ ላንቺ ለልጅ ልጆችሽ የምትነግራቸው ትልቁ ታሪክሽ ነው። በአካል መተሽ ማመስገን ነበረብሽ። ለምን እንደሆነ ብዙ ማለት አልፈልግም። አሜሪካ ህይወት ከባድ። እሱ ላይ ደግሞ የማስባቸውን ነገሮች ተናግሬ ህይወትሽን አላመሳቀልም። ያንቺን ህይወት ለማመሳቀል እጮኛሽ ይበቃል። ይሄ ለኔ መዝናኛዬ ነው። የኔ ቆንጆ ኮማ ውስጥ ነው የምከትሽ። አርፈሽ ተቀመጭ። ሚኖክሲዲል የ20 ሴት ቁጥር እቀበላለሁ ብዬ አንድ ስለቀረኝ ነበር አንቺ ጋር የመጣሁት፣ ግን አልተሳካልህም። ራስክም ዘፍነህዋል የማትበላ ወፍ ብለህ። ህልም ማለምሽን ሲነጋ እንኳን ተይው። የማትበላው ብለህ ዘፍነህዋል። ስልክ ሰጥተው ከማይደውልላቸው ሴቶች መሃል ነሽ እየተባልሽ ራስህም ዘፍነህዋል። አይምሮሽንም ከሂውማን ሄር ጋር በፓኬጅ ነው እንደገዛሽ። የሰይፉ ሾው ፕሮግራም መሪ አንቺ ሆነሽ ለተመልካቾች ዝፈኑልኝ ብትይ እንኳን ሚዘፍንልሽ አታገኝም። ለምን ማገናዘብን የኔ ያህል እንደምትጸየፊው አላውቅም። እርግጥ ነው ባጃጅ ተራ ቁጭ ከምል ብለህ ሲጀመር እርግጥ ነው እያለ የሚያወራ ሰው ስልክ ቁጥር በቀላሉ ይሰጣል ብሎ መጠበቁ ነው ጥፋቱ። ባታምሪ እንኳን አሰልቻ አትሁኝ። ባጃጅ ተራ እንደዚህ፣ የባጃጁ ባለቤት እንደዚህ የሴት ወሬ አይደለም። ስልክ ብትሰጪም የማይደወልልሽ ለዚህ ነው። አሰዳቢ ወንድ ልጅ ስናፕቻት የሚጠቀም ወንድ ስታይ ሩድ። ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ ቤስት ፍሬንድ መያዝ፣ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ፣ አብሮ አደግ መያዝ፣ መወፈር፣ የአራዳው ቋንቋ መጠቀም፣ ፔሪድ ላይ ስትሆኑ ኦቨርአክት ማድረግ፣ ወሬ ማብዛት፣ የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፎካከር፣ ወሬ ማብዛት፣ ቪዲዮ መፖስት፣ ኮሜንት መስጠት፣ ሱሪ ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት፣ ወንድ አስተማሪ መጠየቅ፣ ወንድ የሚነዳው መኪና ውስጥ መግባት፣ ወንድ መኪና ሲነዳ ማየት፣ በወንድ ሐኪም መታከም፣ ወሬ አለማብዛት፣ ታላቅ ወንድም መኖር፣ ተበድሎ ይቅርታ ለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት። ሬንጅ ሮቨር ከሌለ ፌራሪ ከሌለ አንዱ ምንድን ነበር? ባለፈው ከሌለ አትልከፍ።
አይሆንም እንላከፋለን። ምንድነው ሁሉ መስፈርት? ሙሉ የዘር ግንድሽን ህይወት ልቀይር እኮ አይደለም ያልኩት፣ ልላከፍ ነው ያልኩት። ለምን ለከፋ ብለው መጥፎ ነገር እንደሚያስመስሉት ራሱ አላውቅም። ሙገሳ ነበር መባል የነበረበት። በመንገድ ላይ ይር ስለራስሽ ጥሩ ነገሮችን መስማት ነው ለከፋ ምትዩ። ፊራሪ ሌሎ ሰው እንዳይልክፈኝ መርከብ ያለው ሰው ይልከፍሽ። ለምረው መቀልጅ ሱስ የሌለበት ሰው ከለከፈሽ እድለኛ ነሽ። ስልክሽን ስጪው። ሶስቱን መኪና ስማቸውን ብቻ ለመጥራት ራሱ የፈጀብሽን ሰዓት አይተሽዋል። ሰርቶ ለመግዛት ደግሞ አስቢ። እስክንገዛ ነው የምንላከፈው። ጊዜ ስጡ። ስልኬን ሰጥቼህ ለምንድን ያልደወልከው? ሐሳቤን ቀይሬ አይቻልም። ጸጸተኝ በቃ። ሩጫ ጀምረው እንኳን ጥለው ይወጣሉ። ምኑን የገረመኝ? ስልኬን ሰጥቼ ለምንድን ያልደወልከው ብለሽ ስትጠብቂ ከነበረ ይቅርታ፣ ግን አንዳንዴ አይደወልም። አንደውልም በቃ። መቀበል እንደምንችል ብቻ ማወቃችን ያዝናናል። እንከኖችሽ እንዳሉ ሆኖ ማለት ኦኬ። እንዲደወልልሽ ነው የምትፈልጊው? ከቴሌ ብር ተበደሪያ ወይም ደግሞ ሜካፕ ተጠቀሚ። ብቻ እኔን ተይኝ። አንድም ከለም ከራቱ ትክክለኛ ሪሌሽንሺፕ የምትፈልጉ ከሆነ አይ አንፈልግም። ምን ነው አንፈልግም። የእሁድን የዛሬን አሪፍ ጨዋታ የቀመረ ካለ ባዩ በኢንቦክስ ላኩልኝ። 6 ጨዋታ የሚበላ አሪፍ የቀመራችሁ በውስጥ ላኩልኝ። ስሙን ፈልግ። መስሚያዬ ጥጥ ነው አላለችም? መስሚያዬ ጥጥ ነው አለች። እስቲ አስቡት። ምጀነጅኑት ሰው እወደዋለሁ ብላችሁ ምጀነጅኑት ሰው መስሚያዬ ጥጥ ነው ሲላችሁ ሴቱ ነው። አስቡት እስቲ። አገባዋለሁ ምን አላገባትም፣ ግን አስቡት እንደዚህ ሲላችሁ መስሚያዬ ጥጥ ነው። በቃ ዱርዬ። ምን አይነት ሴት እንደተሰበሰበ ዘንድሮ። መስሚያዬ ጥጥ ነው። ሲጀመር መስሚያ ጥጥ የሚባለው ነገር ራሱ ምንድነው? ሲጀመር አባባሉ ራሱ ልክ አይደለም እኮ። ጥጥ አድርገህ እኮ ይሰማል እኮ። አልሰማህም? ውይ አልሰማህም። እኔ አልሰማህም እባክህ። እንደ ሴት እንኳን አይሉትም። መስሚያዬ ጥጥ ነው። ምን እሺ፣ ለምን ወይ ማታ ሃንግ አትሰሪኝም? እዛ ጋር ጠብቀሽ ወይም መስሚያዬ ጥጥ ነው። መስሚያሽ ብረት ነው? አትሰሚም? የመስማት ችግር አለብሽ? መስማት ተስኖሻል? መስሚያዬ ጥጥ ነው። በቃ ዱርዬ በቃ እንዴት